ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ አድማጭ ተመልካቾቻችን እንደምቆያችሁን የዕለተ ሐሙስ ሐምሌ 23 2018 ዓ.ም ሰበር መረጃዎችን ይዘንላችሁ ቀርበናል። መረጃዎቻችን ቶሎ እንዲደርሷችሁ YouTube ቻናላችንን ሰብስክራይብ፣ ላይክ፣ ሼር ማድረግ አብራችሁን ቆዩ። ፋኖ ተስፋ እየቆረጠ ነው፣ የሚያስታጥቃቸውም ተስፋ ቆርጠዋል ሲሉ ጀነራሉ ተናገሩ። የአማራ ክልሉ የትጥቅ ግጭት መልኩን እየቀየረ ባለበት በዚህ ወቅት የመከላከያ ከፍተኛ ወታደራዊ መኮንኖች በተለያዩ ከተሞች ከክልሉ አመራሮች ጋር ስብሰባዎችን እያደረጉ ይገኛሉ። በአዊ ብሔረሰብ ዞን የምስራቅ እዝ አዛዥ ጀነራል መሐመድ ተሰማ የመሩት ስብሰባም ተደርጓል። ጀነራሉ በስብሰባው ላይ ጠላትና ጽንፈኛ ሲሉ ስለጠሩት የፋኖ ቡድን አሁናዊ ቁመና ማብራሪያን ሰጥተዋል። እንደ ጀነራሉ ገለጻ የፋኖ ቡድን አሁን ላይ ቆሞ መዋጋት የሚችልበት ቁመና ላይ አይደለም። አሁን ግዳጅ እየፈጸመን ያለነው የኢትዮጵያን መፍረስ ከሚሹ ኃይሎችና ባንዳዎች ላይ ነው የሚሉት ጀነራሉ እየተደመሰሰ ያለው ጽንፈኛ ቡድን ታሪካዊ የሀገር ጠላቶችን ለማንገስ የሚውተረተር ነው። የጥፋት መልእክተኛውን ሴራ ማክሸፍ ማለት የኢትዮጵያን ሰላምና ልማት ማረጋገጥ ነው ሲሉም ያክላሉ። ታሪካዊ ጠላቶች ሲሉ የጠሯቸውን አካላት ፋኖን በማስታጠቅና በማደራጀት ስልጣን በእጃቸው ለማስገባት ሞክረዋል ሲሉም ከሰው ነገር ግን ይህ እቅዳቸው እንደ ጉም ተኗልም ብለዋል። ጠላቶች እየተመቱ አስታጣቂዎችም ተስፋ እየቆረጡ ነው ያሉ ሲሆን ሰራዊቱ በቡድኑ ላይ ባሳረፈው ጠንካራ ምት አሁን ላይ በዞኑ በሰፈነው ተነጻጻሪ ሰላም በአዊ ብሔረሰብ አስተዳደር የልማት ስራዎች ተጀምረዋል በማለትም አክለዋል። በጎጃም ያለው ታጣቂ ቡድን እየተዳከመና ወደ ተራ ሸፍታነት እየተቀየረ ነው ሲሉ የስድስተኛ እዝ ዋና አዛዥ ሜጀር ጀነራል ብርሃኑ ጥላሁን ገለጹ። ዋና አዛዡ በደብረ ማርቆስ ከጸጥታ አካላትና የአካባቢው አመራሮች ጋር ባደረጉት ውይይት በምስራቅ ጎጃም የተወሰደው የተቀናጀ እርምጃ ቡድኑን በሰብአዊ በቁሳዊና በስለንቦና ደረጃ ከፍተኛ ጉዳት እንዳደረሰበት ገልጸዋል። በተለይም የጮቄ አካባቢ የቡድኑ ዋና የሎጂስቲክ ማዕከል መመታቱን ተከትሎ ቡድኑ በእጅጉ መዳከሙን ጠቁመዋል። አመራሮቹ የተገኘውን ሰላም ለማስቀጠል የጸጥታ ተቋማትና ማህበረሰቡ ተቀናጅተው መስራት እንዳለባቸው አሳስበዋል። የኢትዮጵያ ሰላም አስከባሪ ኃይል ፈታኝ በሆኑ ቀጠናዎች ተልዕኮን በጀግንነት እየፈጸመ መሆኑ ተገለጸ። የዩናሚ ሴክተር ሳውዝ አዛዥ ብርጋዴር ጀነራል ሺሺየር በደቡብ ሱዳን ዌስተርን ኢኳቶሪያል ከተሰማራው የ23ኛ ሞተራይዝድ የኢትዮጵያ ሰላም አስከባሪ ሻለቃ አመራሮች ጋር እየተፈጸሙ ባሉ ግዳጆች ላይ ቀጣይ በሚከናወኑ ተልዕኮች ዙሪያ ውይይት አድርገዋል። በውይይቱ ሻለቃው ለእንቅስቃሴ ፈታኝ በሆነው ከያምቢዮ እስከ ታምቡራ 180 በላይ ኪሎ ሜትር በመንቀሳቀስ ተፈጥሯዊና ሰው ሰራሽ መሰናክሎችን አልፎ የተሰጠውን የሰላም ማስከበር ተልዕኮ በጀግንነት እየተወጣ መሆኑን ገልጸዋል። የኢትዮጵያ ሰላም አስከባሪ ኃይል ህዝባዊነት መግለጫውና የዕለት ተዕለት ተግባሩ መሆኑን ከሚፈጽማቸው ስኬታማ ተልዕኮች ተገንዝበናል ያሉት አዛዡ የደቡብ ሱዳንን ህዝብ ሰላም በማስጠበቅ ዙሪያና ማህበረሰብ አቀፍ ስራዎች ላይ የሚከናወኑ ተግባራት ተጠናክረው ሊቀጥሉ ይገባል ሲሉ አሳስበዋል። የ23ኛው ሞተራይዝድ ሰላም አስከባሪ ሻለቃ አዛዥ ኮርኔል ኃይሎ ተረፈ በኩላቸው ሰላም አስከባሪ ሻለቃው ከሌሎች ሀገሮች ሰላም አስከባሪ ኃይሎች ጋር ተቀናኝቶ የሀገር ውስጥ ተፈናቃዮችን ደህንነት እያረጋገጠ መሆኑን ጠቁመው ከቀጠናው ማህበረሰብ ጋርም በትብብር እየሰራን ነው ሲሉም አረጋግጠዋል። የጸጥታ መዋቅሮ ባደረገው ኦፕሬሽን በጠላት ላይ ከፍተኛ ኪሳራ ማድረስ መቻሉ ተገለጸ። ማዕከላዊ እዝ የክልል የዞን የመንግስት የስራ ኃላፊዎችና የጸጥታ አካላት በተገኙበት በቀጠናው በነበረው የተልዕኮ አፈጻጸም ዙሪያ አሃዛዊ ሪፖርት ቀርቦ በጠላት ላይ ከፍተኛ ኪሳራ ማድረስ መቻሉ ተገለጸ። የእዙ ውጤት የአጋር የጸጥታ ኃይሎ ድጋፍና በየደረጃው ያለ የመንግስት የስራ ኃላፊ እንዲሁም ህብረተሰቡ ሰላም የሰጠው ትኩረት ነው ያሉት የማዕከላዊ እዙ አዛዥ ሌተናል ጀነራል ዘውዱ በላይ የጠላትን አመራር ከመማረክ ባለፈም ትጥቅና የሰው ኃይሉን መቀማት ተችሏልም ብለዋል። ማዕከላዊ እዝ ራሱን ለሌሎች ግዳጆች እያዘጋጀ የኦነግ ሸኔ የሽብር ቡድንና ጽንፈኛው አቅም ስጋት ሊሆኑ በማይችሉበት ቁመና እንዲወርዱ ሰርተናል ያሉት ሌተናል ጀነራል ዘውዱ በላይ የክልሉ የጸጥታ ኃይልና ህብረተሰቡ የጠላትን ፍላጎት በማሰናከል የተገኘውን ሰላም መጠበቅና
ከሰራዊቱ ጎን መቆም አስፈላጊ መሆኑን አንስተዋል። ኦነግ ሸኔና ጽንፈኛው የሽብር ቡድን የህዝብን ለህዝብ መስተጋብር እንዳይኖር የማህበረሰቡን እሴት በመሸርሸር ተጠምደው እየተሯሯጡ መሆኑን የጠቀሱት በኦሮሚያ ክልል በምክትል ርዕሰ መስተዳድር ማዕረግ የከተሞች ክላስተር አስተባባሪ አቶ መስፍን መላኩም ናቸው። እነዚህ ኃይሎች ከተለያዩ የኢትዮጵያ ጠላቶች አጀንዳ ተቀብለው ጸረ ሰላምና ጸረ ህዝብ እንቅስቃሴ እያደረጉ መሆኑን ያስረዱት አቶ መስፍን የክልሉ የጸጥታ መዋቅር ከሰራዊቱ በርካታ ተሞክሮችን ወስዷል። በመሆኑም ሰራዊቱ ለሌሎች ሀገራዊ ግዳጆች እንዲዘጋጅ ድል ለመስጠት በየዘርፉ የሚገኝ አመራርና የጸጥታ ኃይሉ ራሱን ችሎ ህዝቡን መጠበቅ፣ ሰላምን ማጽናትና የተጀመሩ የልማት ስራዎችን ማስቀጠል እንደሚገባም አስገንዝበዋል። በአደገኛ ህገወጥ የሰዎች አዘዋዋሪነት የተጠረጠረው አድነው ባሻው በቁጥጥር ስር መዋሉ ተገለጸ። የኢትዮጵያ ፌዴራል ፖሊስ ከኢንተርፖልና ከማዕከላዊ ፖሊስ ጋር በመተባበር በርካታ ወጣቶች ላይ ከባድ ኢሰብአዊ ድርጊት ሲፈጸም የቆየውን አደገኛ ህገወጥ የሰዎች አዘዋዋሪ አድነው ባሻው ውዳሙን በማላዊ በቁጥጥር ስር አውሎ ወደ ሀገር እንዲመጣ መደረጉን አሳወቀ። ተጠርጣሪው ከማዕከላዊ ኢትዮጵያ ክልል ሀዲያና ከምባታ ወጣቶችን ወደ ደቡብ አፍሪካ ለማሻገር በሚል እስከ 800 ሺህ ብር እየጠየቀ ሲያታለል መቆየቱም ተገልጿል። ተጓዦችንም በኬንያና በታንዛኒያ በኩል በኮንቴነር አጭቆ በመጫን በየጫካው ጥሎ በመጥፋት በረሃብና በኤሌክትሪክ ንዝረት በማሰቃየት እንዲሁም ገንዘብ በማስፈራራት ሲቀበል እንደነበር ፖሊስ ገልጿል። ውድ አድማጭ ተመልካቾቻችን ለሰዓቱ ያዘጋጀንላችሁ ሰበርና ወቅታዊ መረጃዎቻችን እነዚህን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። በያላችሁበት ሰላም ቆዩን።